ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮ ላይክ ያድርጉ። አንድ አውሎ ንፋሳማ በሆነ ምሽት ብቻውን የሚኖረው ፓትሪክ ትንሽዬ ጂኤችቢ ጠርሙስ ላይ አፍጥጦ ይመለከታል። ትንሽ አልኮል ጠጥቶ ከጣሪያ የሚወጡትን አስፈሪ ድምጾች ያደምጣል። በድንገት በሩ በከፍተኛ የማንኳኳት ድምጽ ይሰማል። እናም ሂዱ ከዚህ ብሎ ይጮሃል። ማንኳኳቱ ስለቀጠለም ፓትሪክ በንዴት በሩን ይከፍታል። ማዕበሉ ለመሸሽ የቆመች አንዲት ውብ ወጣት ሴት አገኘም። በግድ ወደ ውስጥ እንድትገባ ፈቅዶ እንድትደርቅ ፎጣ ይሰጣታል። ወደ ከተማ የሚወስዳትን መኪና ትጠይቀዋለች። ነገር ግን መኪናው እንደማይሰራና አውቶቡሶችን ለማግኘት እንደዘገየች ይገልጻል። ቀደም ሲል ላሳየው ጨዋነት የጎደለው ድርጊትም ይቅርታ ጠይቋት። በዚህ ሰዓትም ብዙ ችግር ፈጣሪዎች በመንገዷ እንደሚያጋጥሟት ይናገራል። እንዴት እስከዚህ ሰዓት ድረስ ባህር ዳር አካባቢ እንደቆመች ይጠይቃታል። አውሎ ነፋሱም በድንገት ሲመታ ከባህር ዳርቻው ተኝታ እንደነበርና እንድትሸሽ እንዳስገደዳት ትገልጻለች። ትንሽ እረፍት እንድታደርግም ሻይ ይሰጣታል። ነገር ግን እምቢ ትለዋለች። ከዛም ፊት ለፊቷ ተቀምጦ መጠጥ ይሰጣታል። ነገር ግን መመረዙን በመፍራት እምቢ ትላለች። የስልክ ጥሪ እንድታደርግም ትጠይቀዋለች። የሞባይል ስልክ እንደሌለው በመግለጽ ጥቂት ሳንቲሞችን ይሰጣታል። ለፎጣውናም ለሳንቲሙ ምስጋናዋን ገልጻ መሄድ ትጀምራለች። ነገር ግን እሱ አብሯት መሄድ እንዳለበት ይገልጻል። ሌላ መንገድ እንደምታገኝ አጥብቃ ትናገራለች። እናም ልብሷ እስኪደርቅም ትጠብቃለች። በንግግራቸውም መሃል ብቻውን ስለመኖሩ ትጠይቀዋለች። እሱም አዎ ብሎ ይመልስላታል። ቀደም ሲል የኤሌክትሪክ ሰራተኛ እንደነበረም ነገር ግን ሆን ብሎ ጥፋት በመስራቱ እንደተባረረም ይናገራል። ይህም ልጅቷን ያስፈራታል። በንግግራቸው ወቅት የፀጉር ዘርፎችን የያዘ የአንገት ሐብል ላይ ትሰናከላለች። ስለ መኖሪያ ቤቷ ይጠይቃታል። እሷም ሆቴል ውስጥ እንደምትቆይ ትናገራለች። አካባቢውን እንደማታውቅ ነገር ግን የሚያውቋት መልክ እንዳላት ያስተውላል። ከቅዝቃዜው የተነሳ ሰማያዊ ቀለም እየተቀየረች መሆኑን አስተውሎ ሙቀት እንዲሰማት ሙቅ ሻወር እንድትወስድ ይጠይቃታል። መጀመሪያ ላይ በሱ ምክንያት ትጠራጠራለች። በመጨረሻም ለራሷ ምቾት ስትል ተስማማለች። ወደ ሻወሩም ትገባለች። በሩ አጠገብ ቆማ እየተንቀጠቀጠች አልፎ አልፎም ፓትሪክ እያያት እንደሆነ ትፈትሻለች። ነገር ግን እሱ ሳያያት ያልፋል። ልብሷን አውልቃ ራሷን ለማጸዳዳት ወደ ሞቃት ውሃ ውስጥ ትገባለች። ይህ በእንዲህ እንዳለም ከመታጠቢያ ቤቱ ውጪ ፓትሪክ የሆነ ነገር ላይ አፍጥጦ በመመልከት ደንግጦ እዛው ይቀራል። እየታጠበች ሳለም ደም ከራሷ ላይ ሲፈስ በቅጽበት ታያለች። ይህም ድንጋጤ ውስጥ ይከታታል። በድንገት ፓትሪክ የመታጠቢያውን በር ያንኳኳል። እናም ከበሩ እጅ ላይ ፎጣ እንዳስቀመጠላት ይገልጻል። ከዛም ከሻወር ስትወጣም ፓትሪክ የሾርባ ጎድጓዳ ሳህን እንዳዘጋጀላት ታስተውላለች። እናም ቀደም ሲል የሱ የቀድሞ ፍቅረኛ የነበረችበትንና አሁን ለሌላ ሰው የታጨችውን ሴት ትመለከታለች። ልብሷ እስኪደርቅ ድረስ ሹራብ እንድትሞቅ ይሰጣታል። ሾርባውን እያዘጋጀ ሳለ ፓትሪክ ስለ ፍቅር ግንኙነቱ ይጠይቃታል። እሷም ነጠላ መሆኗንና ራሷን ለመንከባከብ እየታገለች መሆኗን ትናገራለች። ፓትሪክ ነፃ መንፈስ ብሎ ይጠራታል። ይህም አስቂኝ ሆኖ ታገኘዋለች። ፓትሪክ ብቻውን መጓዝ ብቸኝነት ሊሆን እንደሚችል ሲጠቁም እሷ ግን ሞኝነት እንደሆነ በመቁጠር ትቃወማለች። ሴቲቱም ችግሮችን ወደ ሌላ ቦታ በመሄድ ለማምለጥ መሞከር ከንቱ እንደሆነ ታስረዳዋለች። አዲስ አካባቢም የድሮ ችግሮችን እንደማያስወግዱ ትገነዘባለች። መሸሽ ገጽታውን ብቻ እንዲቀየር እንጂ ትግሉን እንደማይቀየር ትጠቁማለች። ሾርባውን ሲሰጣት በጆሮዋ ላይ ጉትቻ እንዳለ አስተውሎ ይደነግጣል። እሷም ሾርባውን በጥንቃቄ ትመለከታለች። ምናልባትም ሊመርዛት እንደሚችል በጣም ጥርጣሬ ውስጥ ገብታለች። በዚህ ሰዓት ለምን እንደነቃ ትጠይቀዋለች። ፓትሪክም ቀደም ሲል ሰላማዊ የነበረ የእንቅልፍ ችግሩ አሁን በጭንቀትና ግራ መጋባት እንደተሞላም ይገልጻል። ከእንቅልፍና ከንቃት መካከል እንደተሰወረ ይሰማዋል። ስሜት የሌለው አዲስ ጅምር ይመስለኛል። ስለ ሾርባው ሲጠይቃት ለመጠጣት በጣም ሞቃት እንደሆነ ትናገራለች። በሚያስገርም ሁኔታ ስለተቆለፈው ፓርክ ውስጥ መግባት ተጠይቀዋለች። እናም በድንገት በሩ ላይ የማንኳኳት ድምጽ ይሰማል። ፓትሪክም ፈርቶ ከመምጣቷ በፊት ለማን እንዳሳወቀች በንዴት ይጠይቃታል። ፈርታ እንደማታውቅ ትክዳለች። በሩን ሲከፍት ማንንም አያገኝም። እናም ወዲያውኑ መልሶ ይቆልፈዋል። ከዚህ በፊት እየመጡ እያንኳኩ ስለሚያስቸግሩ ልጆች እያጉረመረመ ሴቲቱም ሾርባውን በድብቅ ወደ ቦቲ ጫማ ውስጥ ትደፋዋለች።
ልቧ በፍርሃት ይመታል። በአቅራቢያዋ ስላለውም ስልክ ትጠይቋለች። እናም በድንገት አውሎ ነፋስ እየጠነከረም ይሄዳል። እንግዳ የሆኑ ድምጾችን በማጉላትና የኤሌክትሪክ መቆራረጥን ያስከትላል። ፓትሪክ በችቦ ክፍሉንም ያበራል። የሆነ ነገር የኤሌክትሪክ መስመሩን እንደመታና ለማየት ጫማውን አድርጎ ለመውጣት በጣም እንደሚፈራም ይገልጻል። ቦቲ ጫማውንም በማቆሸሿ ይቅርታ ትጠይቃለች። እሱም የሾርባ ነገር ነው ብሎ ይቅር ይላታል። ከፈለገች ነፃ እንደሆነች ይነግራታል። የሻማውን ፊውዝ ዳግም ለማስጀመር እንደምትረዳው ትጠቁማለች። ይህን እያደረገች ሳለ ደም የነካ መዶሻ ታያለች። እናም በፓትሪክ ጀርባ ላይ ደም የነካ ቁስል አስተውላ ለሱ ታሳውቀዋለች። ፋሻ ለማግኘት ወደ መታጠቢያ ቤትም ታመራለች። የታዘዘ መድኃኒት ያለበትን ጠርሙስ ስትከፍትም ከጆሮዋ የጠፋውን ጨምሮ የተለያዩ ጉትቻዎችን ታገኛለች። ፓትሪክ በመታጠቢያ ቤት አጠገብ ሲያልፍም ደንግጣ ጠርሙሱን በፍጥነት ትዘጋዋለች። የበለጠ ምቾት እንደነፈጋት ይሰማታል። ሴቲቱም መጀመሪያ ምግብ፣ መጠለያና ሙቀት እየሰጣት ከነበረ ሰውዬ ቤት ለመውጣት አጥብቃ ትጠይቃለች። ሰውየውም እንግዳ ተቀባይነቱም እሷን እንደቆለፈባት ስትጠራጠር አስፈሪ መልክ ይይዛል። ጉትቻዋን እንደወሰደባት ስትከሰው ውጥረቱም ይጨምራል። እሱ ግን ያሰበችው ሐሳብ ትክክል እንዳልሆነ በማስረዳት ይክዳል። ንግግራቸው ውንጀላና ጥርጣሬን በመካከላቸው በመፈጠሩም ተባብሶ ቁልፉን እንዲሰጣት ትጠይቃለች። ሰውየውም በሩ ፈጽሞ እንዳልተቆለፈ በመግለጽ በመካከላቸው ያለውን የስነ ልቦና ውጥረትና አለመተማመን ያሳያል። እናም ከፈለገች መሄድ እንደምትችል ይነግራታል። እጀታውን ካዞረች በኋላም ትጠራጠራለች። እናም ለመቆየት ትወስናለች። ጊዜው አልሄድ ስላቸው በካርድ ጨዋታ ለማሳለፍ ይስማማሉ። በጨዋታውም ወቅት ፓትሪክ የሞተችበትንም ሚስቱን በነዳጅ ማደያ እንዴት እንዳገኛት የሚገልጽ ታሪክ ያካፍላል። የሴቲቱ ሁኔታም እያጠራጠረው ነው። ውሸት ቢሆንም ንግግራቸውን እንደሚያደንቅ በመግለጽ ፈለገችበትም ጊዜ መሄድ እንደምትችል ይነግራታል። ሴቲቱም ቀደም ሲል ፓትሪክ የሞላላትን ኩባያ በመጨረሻም እንድትጠጣ ያነሳሳታል። በጠርሙሱ ላይ የሊፕስቲክ ምልክት በማየቷ ትደነግጣለች። በድንገት ኃይለኛ የነፋስ ነበልባል ከውጭ የሆነ ነገር ሰብሮ ፓትሪክ እንዲመረምር ያነሳሳዋል። እሱም ውጪ እያለም የሚጮው የሞባይል ስልክ የሴቲቱን ትኩረት ይስባል። ወደ አንድ ትንሽ ስፍራም ያመራታል። እዚያም ከኒኮል ብዙ ያመለጡ ጥሪዎችን ያለበት ስልክ ታገኛለች። በዚህ በተዘጋ ቦታ ከራሷ ጋር የሚመሳሰል የሞተች ሴት አይስክሬን ላይ ትሰናከላለች። በፍርሃትም እንድትጮህ ያደርጋታል። ልቧ በፍርሃት እየመታ በላይኛው ባለው መስኮት ለማምለጥ ትሞክራለች። ይህንንም ስታደርግ የደም ጠብታዎች ጉንጯ ላይ ይረጫሉ። ቀደም ብሎ ከጠጣችው መጠጥ የተነሳ የማዞር ስሜት ይይዛታል። ፓትሪክ ተመልሶ መጥቶ የሞባይል ስልኩ ወለሉ ላይ ይመለከታል። ሴቲቱም እሱን አልፋ ለማምለጥ በድብቅ ትሞክራለች። ነገር ግን በሩ ተቆልፏል። ፓትሪክ ጣልቃ ገብቶ ከኋላዋ ይይዛታል። እናም ሁለቱም መሬት ላይ ተደናቅፈው ይወድቃሉ። በዚህ ሂደት እሱ ይጎዳል። ጠረጴዛው ስር ለመደበቅ ስትሞክር ፓትሪክ እግሮቿን ይይዛታል። እናም በቴፑም አስሮ ከዳይ የሆነ የጂኤችቢ መጠጥ እንድትጠጣ ያስገድዳታል። ከዚያም በኋላም የሞተውን አይስክሬን አንቀሳቅሶ ለሴቲቱ በአልጋ ላይ ቦታ እንዲኖረው አድርጎ እዛው ላይ ያስቀምጣታል። ራሷን ለማስለቀቅ ትታገላለች። በመጨረሻም ቴፑን ለመቁረጥ ስለት ነገር ታገኛለች። ወደ መስኮቱም ስትደርስ የሚንቀጠቀጡ እጆቿ ይክዷታል። እናም በዚያ ቅጽበት ፓትሪክ ስለ ነዳጁ ማደያው የነገራት ታሪክ በእውነቱ ተጎጂውን እንዴት እንደተገናኘው የሚገልጽ እንደነበር ይናዘዛል። በዚህ ሰዓትም ተከታታይ ገዳይ መሆኑን ይረጋገጣል፣ ወይም ሴሪያል ኪለር መሆኑን ይረጋገጣል። ፓትሪክ የመጀመሪያው ተጎጂው በአውሎ ንፋሱ ወቅት መኪናውን በር ካንኳኳች በኋላም በመዶሻ ደብድቦ የገደላት ሴት እንደነበረች እንደምታየው ይተርካል። መርዙ በሰውነቷ ውስጥ መስራት ሲጀምርም ውጤትም ሲያመጣም ለማምለጥ ብትሞክርም እንኳን በጊዜ ወደ ሆስፒታል እንደማትደርስ ይገልጻል። መሬት ላይ ትወድቃለች። እናም እሱ የደከመው ሰውነቱን ወደ መኝታ ክፍል ጎትቶ በአልጋው ላይ በቀስታ አስቀምጦ ፊቷን በብርድ ልብስ ይሸፍናል። ቀስ በቀስ ስትሄድም ይመለከታል። ክፍሉ አስፈሪ የጸጥታ ሁኔታ ውስጥ ይገባል። እናም ፓትሪክ አንድ ጊዜ የመኪናውን በር ያንኳኳችውን ከሴቲቱ ጋር የምትመሳሰል ሌላ ሴት ያስታውሳል። በጎዲና አጥንቷ ላይም ልዩ የልብ ቅርጽ ንቅሳት እንዳለ ሲመለከት እውነቱ ይገለጽለታል። ፊቷን ሲገልጥ ጭንቅላቷ በመዶሻ እንደተደበደበ ይገነዘባል። በድንገት ሴቲቱም ትነቃለች። ፓትሪክ ባለፉት ዓመታት በገደላቸው ሴቶች መንፈስ በተያዘ ቅዠት ውስጥ ይገባል። በመኝታ ክፍል ውስጥ ጥገኝነት ለመፈለግ ይሞክራል። በክፉ ኃይልም ተይዞ
ደም በሰውነቱ ላይ ተለቅልቆ ይወጣል። ክፍሉን ቃኝቶ ባዶ ሆኖ ቢያገኘውም ወደ መውጫው በር ሲመለከት ግን ፊታቸው የተሸፈኑ ሴቶችን ከፊቱ ቆመው ያጋጥሙታል። በእነሱ ውስጥ ገፍቶ ሲያልፍም በነዳጅ ማደያ ያገኛት ሴት አይኖቿን ይገናኛል። በድንገት ፖሊሶቹ በሩን ያንኳኳሉ። ይህም በኩሽና ውስጥ እንዲደበቅ ያደርገዋል። ከርቀት ሰርጎ የገባውም የብርሃን ጨረር ክፍሉን ያበራል። የገደላቸውንም ሴቶች አስከሬን ያጋልጣል። ከነሱም መካከል ሴቲቱንም ያያል። እሱም ወደ መመገቢያው ጠረጴዛ ይጎትታታል። GHP የተቀላቀለበትን አልኮል እንድትጠጣ ታስገድደዋለች። በቅጽበት ፓትሪክ ወደ እውነታው ይመለሳል። እዚያም የቅርብ ጊዜ ተጎጂው ሕይወት አልባ ሆኖ ይገኛል። የተንኳኳውን በር አረጋግጦ ሲመለስ ተንኮለኛ የሆኑ ልጆች ሲጫወቱ ብቻ ያገኛቸዋል። ሆኖም ከፓትሪክ ባዶ የGHP ጠርሙስ እንደያዘ ያስተውላል። በቅዠት ውስጥ እያለ ሳያውቅ እንደወሰደው ይገነዘባል። በቅዠቱ ውስጥም በገባ ሰዓትም ሳያውቅ የGHP ጠርሙስ ውስጥ ያለውን መርዝ ጠጥቶታል። ፓትሪክ በዚህ ሁኔታውም ይስቃል። እናም በሩን ሲዘጋ ሰውነቱ ወለል ላይ የወደቀበት ድምጽ ይሰማል። ይህም ሞቱን ያመለክታል። በዚህ መልኩ ታሪኩ ይጠናቀቃል። ይህን አስደናቂ የወንጀል ታሪክ ከወደዱም ቪዲዮውን ላይክ ያድርጉ። የሚወዱትን ክፍልም ኮሜንት ላይ ያስቀምጡልን። እንደዚህ አይነት የወንጀል ታሪኮች እንዲደርሷችሁ ከፈለጋችሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ እያልን የዛሬውን በዚሁ እንጨርሳለን። ሰላም።